እንዴት ዝም እንበል? ስንቱን ያወቅንበት በብራና ፊደል፣ ስንቱን ያጠመቀ በእውቀት ማዕበል፣ እንዲህ ወድቆ ማየት ያሳዝናል አይደል? የኑረና ኬላ አንደኛ ደረጃ ሰፊው ትምህርት ቤት በልጅነታችን አኩኩሉ ብለን ስቀን ያደግንበት፣ ምኑንም ሳናውቀው የፊደል ገበያ የገበየንበት፣ ከሪፌንሶ ዱግዳ ካዴሌ ተነስተን አጨበር አይመለል እንደ ቡዮን ረግጠን አምባሬ ኑረና ዘሙቴን ተሻግረን በሳያት በሜልኮ በጉምባር አድርገን ከዳሙ በጆሌ ጎጌቲን ሰንጥቀን መኪና ያማረን በእግራችን ተጉዘን ቤት ባንከራይም ዘመድ ቤት ቁጭ ብለን ሶላር መብራት ሳይኖር በኩራዝ አንብበን የመምህር ተሼ ጩኸት አስደንግጦን አትመለስም ወይ ታይታል ተብለን ደብተራችን ጥለን እግሬ አውጪ ፈርጥጠን ሮጠን ፈሳችን አምልጦን ከዛም ለአንድ ሁለት ቀን ትምህርት ቤት ቀርተን ወላጅ አስመጥቶን በወላጅ ፊት 40 ቂጣችን ተገርፈን ይህ አይቆጠርም ትርፍ ነው ተብለን ዛሬ ያ ሁሉ አልፎ እንዲሁ እንደ ዘበት ዲፕሎማ ዲግሪ ማስተርስ ዶክትሬት ተሸክመን ሳለ የደከምንበትን ማዕረግ በየአይነት እሱን ረሳ ነው የኑረና ኬላ ያ የተማርንበት በጨቅላነታችን እየቦረቅንበት እየተገረፍንበት ትልቅ ቦታ ደርሰን ሀብታም ይሆንበት ዛሬ ላይ ቆርቅዞ አጥሩ በስብሶ መማሪያም አይመስል ግድግዳው ተምሶ የእንጀራ ቤታችን ውስጡ አፈር ለብሶ ሰሌዳውም አልቋል እንዳለ ተቆርሶ መስኮትና በሩ ፍጹም አይታወቅ ወላልቋል ጨርሶ አፍ የፈታንበት ጎጆ ባታችን ያሳዝናል አይደል ምርኩዝ ጥላ ሆኖ ስንቱን አስተምሯል እንዲህ ሆኖ እያየን እንዴት ዝም እንበል እንዴት ያስችለናል ሰው ይታዘበናል ከውስጥም ከውጭም ሀገር ላይ ያላችሁ የኑረና ኬላን ትምህርት ቤታችሁ ኑ አብረን እንገንባው ሰዎች ባካችሁ ነገ ተስፋ እኮ ነው ለልጅ ልጆቻችሁ ታሪክ ልንገነባ ቆርጠን ተነስተናል በመትችሉት ሁሉ አግዙን ብለናል 50 ሎሚ ለአንዱ ሸክም ነው እወቁ 1 ብር ዋጋ አለው ፍጹም አትናቁ በሉ ወደ ሥራ ስንቃችሁን ሰንቁ